ትዕቢት ማለት ሰውን መፈተን አይደለም፣ ወይም ደግሞ የሆኑ አካላትን መፈታተን ራስን መፈታተን አይደለም፣ እግዚአብሔርን መፈታተን ነው። ትዕቢት ማለት በጣም ከፍ ይላል ደረጃው፣ በጣም የተለየ ነው፣ የወጣ ነው ከሌሎች ኃጢአት። አሁን አንድ ሰው ራሱን ሊያጎሳቁል ይችላል፣ ሰውን ሊበድል ይችላል። እንደውም ይቅርታ ሳይጠይቅ ያንን ሰው መጥቶ መባ ሊሰጥ ቢሞክር መባውን አስቀምጦት ሳይቀር ሄዶ ይቅር ይላል አይደል? ይሄኛው ግን እግዚአብሔርን ነው መፈታተን የሚሆነው ትዕቢት ማለት ነው። ይህን ስናስብ ደግሞ እንደው በምድር ላይ እግዚአብሔርን በጣም የሚፈታተኑት ማን ናቸው? አገልጋዮች አይደሉም? በጣም ለእግዚአብሔር በቀረበ ሰው የእግዚአብሔርን መፈታተን ይጀምራል። አወኩሽ ናኩሽ አይነት ዲያብሎስ በጣም ከፍ ብሎ ከፍጡራ ከመላእክት ሁሉ ወደ እሱ ስለቀረበ ተፈታተነው። እኔ ነኝ አምላክ አለ። አሁን ከኛ በላይ የሚፈታተነው ማን አለ? ስለ እግዚአብሔር አውቃለሁ። ሌሎቹም አንድ ኃጢአት ሰርተው እንኳን እኮ ከበር ላይ ሲመለሱ እኮ የምናውቃቸው ብዙ አሉ። ወደዛ ልጠጋም እያለ እንደኛ ደፋር ማን አለ? ስርዓት የሚጥስ እንደው በቤተ መቅደስ እኮ መጥቶ ትዕቢትን ድል የነሳልን በእውነት ለእኛ የሚጠቅም ስለሆነ አለን ለምንለው፣ እናስተምራለን ለምንለው፣ እንናገራለን ስለ እርሱ እናውቃለን ለምንለው